ዛሬ ደግሞ በጣም ቀላል ቆንጆ የሆነ የዶናት አሰራር ይዤላችሁ መጥቻለሁ። ተወዱታላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ በጣም ቆንጆ ቀላል የሆነ የዶናት አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እዩት። ላይክ፣ ሼር እያረጋችሁ እንዲሁም ሰብስክራይብ እያረጋችሁ ወደ ስራው ነው። በመጀመሪያ አንድ ኩብ ወተት ዳፌ ያስፈልገናል። ሞቅ ያለ ማለት ነው፣ በጣም ቀዝቃዛ ሳይሆን። አንድ የሾርባ ማንኪያ እርሾ፣ ሁለት የሻይ ማንኪያ ስኳር፣ አንድ የሻይ ማንኪያ ቫኒሊያ፣ ጨው፣ አንድ እንቁላል ያስፈልገናል። በደንብ አድርገን እናዋህደዋለን። በጣም ቀላል ነው ጓደኞቼ፣ እንደዚህ አድርጋችሁ ሞክሩት። በጣም ቆንጆ ነው። እንደዚህ አድርጌ በደንብ አድርጌ ካዋሃድኩት በኋላ 3 ኩብ ዱቄት ጨምራለሁኝ። ዱቄቴን ከጨመርኩ በኋላ በደንብ አድርጌ አዋህደዋለሁኝ። በደንብ አድርገን አዋህደን እንዲሁም 2 የሾርባ ማንኪያ ቅቤ፣ የገበታ ቅቤ ጨምርበታለሁኝ። አሁን ሊጡን በምናቦካበት ሰዓት ትንሽ ፍትር ሊል ይሁን ጥብቅ ሊልብን ይችላል፣ ግን ቅቤውን ስትጨምሩት ልስልስ ይልላችኋል ማለት ነው። እንደዚህ አድርጌ በደንብ አድርጌ አቦካዋለሁ። እንደዚህ ካቦካሁት በኋላ ይሄንን ይመስላል። በጣም ጥብቅም ያለ አይደለም፣ ልልትም ያለ አይደለም፣ ቆንጆ ሆኖ ተቦክቷል ማለት ነው። ስለዚህ ይሄንን ለአንድ ሰዓት አቆየዋለሁኝ። አሁን ላይ ትንሽ ቅዝቃዜ ስላለ ማለት ነው። እንደዚህ ሽፍና አድርጌ ለአንድ ሰዓት ኩፍ እስኪል ድረስ እንጠብቀዋለን። ኩፍ ካለ በኋላ ደግሞ አብረን እንሰራለን ማለት ነው። እንደምትመለከቱኝ ቆንጆ ሆኖ ቦክቷል። እንደምታዩት በጣም አሪፍ ሆኖ ለአንድ ሰዓት ነው ያቆየሁት። ግን ያላችሁበት አካባቢ ሞቃታማ ከሆነ ግማሽ ሰዓትም ሊበቃው ይችላል ማለት ነው። ትንሽ እያደረግን እንደዚህ ቁርጥ እያደረግን እናድቦለቡላለን። ልክ እንዴት ነው አገር ቤት በተለይ የገጠር ልጆች ዳቦ ቆሎ ሲድቦለቡል ታውቁ ከሆነ ማለት ነው። ልክ እንደ ዳቦ ቆሎ በጣም ትልልቅ ሳታረጉም በጣም ንስ ሳታረጉም እናንተ እንደ ፍላጎታችሁ ነው ሸክላቸውን ማለት ነው። እንደዚህ እያደረግን እንደዚህ ጥቅልል እያደረግን በዚህ መልኩ ኮራ እንሰራቸዋለን፣ ወይ ደግሞ ድቡልቡል እያደረግን እንደዚህ እናዘጋጃለን ማለት ነው። በዚህ መልኩ አዘጋጅቼ ጨርሻለሁ። እንደምታዩት ትንሽ ለ10 ደቂቃ ኩፍ እስከሚል ድረስ መልሶ ጠብቀዋለሁ። ከ10 ደቂቃ በኋላ ይሄንን ይመስላል። አሁን በዘይታችን እንጠብሳለን። ስትጠብሱ ከታች መጀመሪያ ወረቅ ብታረጉበት አሪፍ ነው፣ ለማንሳት በጣም ይመቻችኋል። እኔ ግን በእጄ እያነሳው ስለሆነ ትንሽ ከነ ስተቴ ነው ያመጣሁት ማለት ነው። ስታነሱት የቦካው ሊጡ ኩፍ ሲል በእጃችሁ ብድግ በምታረጉበት ሰዓት እንትን ይላልና ትንሽ ቀስ እያደረጋችሁ ነው የሚያስፈልገው ማለት። ዘይታችሁ በጣም የጋለ መሆን የለበትም፣ መካከለኛ ላይ መሆን አለበት። እንደዚህ አድርገን እንጠብሳለን። በጣም ቀላል ነው፣ ደግሞ በጣም ነው የሚጣፍጡት። የእውነት ነው የምላችሁ። በዚህ መልኩ እሳታችሁን ቀንስ አድርጋችሁ በጣም ሀይ ሳታደርጉ በደንብ ብስል እንዲል ውስጡ ማለት ነው። እንደዚህ ያደረጋችሁ እያገለባበጣችሁ ቆንጆ አድርጋችሁ መጥበስ ነው። በጣም ነው የሚያማምሩት። እንደዚህ እያደረግን እያገለባበጥን በደንብ አድርገን እናበስለዋለን። በደንብ አድርገን ካበሰልን በኋላ እናወጣለን ማለት ነው። ይህን ይመስላል። ከለራቸው ራሱ በጣም ቆንጆ ናቸው። በዚህ መልኩ ብራውን ከለር እስከሚሆን ድረስ በደንብ እንጠብሰዋለን። ይህንን ይመስላል። እንደምታዩት ሁለተኛ ይሄን ላይ ጨምሬያለሁ። እንደዚህ አድርጌ በደንብ አድርጌ ጠብሰዋለሁኝ። እንደምትወዱ ደግሞ ተስፋ አድርጋለሁ። ሁላችሁም ሰርታችሁ ሞክራችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። ላይክ ሼር ደግሞ አትርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱኝ። ሰብስክራይብ ስታደርጉ የደወል ምልክቷንም ተጫኗት። አዳዲስ ቪዲዮዎች ወደ እናንተ በምጭን ሰዓት ጊዜ እንዲደርሳችሁ ማለት ነው። በጣም ቀላል ነው። ይሄንን የሚመስል ቆንጆ የሆነ ዶናት ሰርቻለሁኝ። ሰርታችሁ ሞክሩት።
በጣም ነው የሚያማምሩት። በጣም እንደዚህ አድርገን ቀስ አድርጋችሁ እሳታችሁን ሀይ ከሆነ በጣም የዛይቱ የጋለ ከሆነ ከውስጡ ሳይበስል ሊጥ ይሆንባችኋል። በምትቆርሱ ሰዓት ግን እሳቱን መካከለኛ ካደረጋችሁት ቀስ እያደረጋችሁ ታገለባበጣችሁት በጣም ቆንጆ የሆነ ዶናት፣ ክርስፒ የሆነ ዶናት ነው የሚሆንላችሁ። በጣም አሪፍ የሆነ ዶናት ነው የሚሆነው። እንደዚህ አድርጌ ጠብሽ ጨርሻለሁኝ። እዚህ ጋር ስኳር ፓውደር ጨምሬያለሁ። እናንተ የምትፈልጉትን እዚህ ጋር ቅርፋ መጨመር ትችላላችሁ፣ እናንተ የምትወዱትን። እኔ ግን በስኳር በፓውደሩ በሱ ነው እንደዚህ እያደረኩት ያለሁት፣ ሳይበርድ ማለት ነው። እንደዚህ እንዲይዝላችሁ መብረድ የለበትም። ወደው ትኩስም ቢሆን በጣም ቆንጆ ነው። እንደዚህ አድርጌ በስኳር ፓውደር በደንብ አድርጌ እንደዚህ እንትን እለዋለሁኝ ማለት ነው። በዚህ መልኩ አቅርቤዋለሁ። በጣም ያምራል። በጣም ቆንጆ ነው። ሞክሩት። ይህንን ይመስላል። ኑተላ ነው ከመሃል ያደረኩት። የሚፈልግ በኑተላ መብላት ይችላል። እንዲሁም ደግሞ ዝም ብሎ መብላት የሚፈልግ ዝም ብሎ መብላት የሚችላል ማለት ነው፣ ስኳር ስላለው። ይህንን ይመስላል። በጣም ቆንጆ ነው። በጣም ልስልስ ያለ ቆንጆ የሆነ ይህንን የሚመስል ዶናት ሰርቻለሁኝ። እንደምትወዱ ተስፋ አድርጋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።